የከፈሩትን ሰዎች ደግሞ በተጻራሪው وبشر الذين آمنوا وعملوا الصالحات أن لهم جنات تجري من تحتها الأنهار وبشر أصر دقموانا وبشر الذين آمنوا ننيا يامنوتن كمنت والا دقمو وعملوا الصالحات መልካም ነገሮችን የሰሩትን ከኢማን ቀጥሎ ሰላትን ማቋቋም፣ ረመዳንን መጾም፣ ዘካን ማውጣት፣ ሐጅና ዑምራን መፈጸም፣ ዝምድናን መቀጠል፣ ለእናት ለአባት መልካም መዋል፣ ለጎረቤት ጥሩ መሆን፣ የተቸገረን መርዳት ተዘርዝሮ አያበቃም። ሳሊሓት ተብሎ በቁርአኑ በሐዲሱ የተዘረዘረው በዚህ ባጭር ጊዜ ሊገባደድ አይችልም። وبشر الذين آمنوا وعملوا الصالحات كأمنتاቸው ጋር መልካም ስራ የሰሩትን አብስር በምን أن لهم إنه ለነሱ ጀናት የአትክልት ስፍራዎች ያላቸው መሆናቸውን تجري من تحتها الأنهار ከስሮቿ ወንዞች የሚፈሱባት ጅረቶች የሚፈሱባት የአትክልት ስፍራዎች እንዳለላቸው ከዚያን كلما رزقوا منها ከሷም ከአትክልት ስፍራው በተመገቡ ቁጥር ሚን ሰመረቲን ሪዝቀን ከፍራፍሬዎች የሆነ ሪዝቀን ሲሳይን በተመገቡ ቁጥር ቃሉ ብለው ይላሉ የጀነት ፍራፍሬዎች በመልክ ተመሳሳይ በጣዕም የተለያዩ ከመሆናቸው አንጻር ይሄም ተፈላጊነታቸውን ለመጨመር ነው። ለምን መልኩ ይመሳሰላል፣ ጣዕሙ ይለያያል። ከዛን ይሄንንም ለመቅመስ ፍላጎቱ ይጨምራል። ጣዕሙን መልኩ እንደሚለያየው ጣዕሙ ቢለያይ ወይ ጣዕሙ እንደሚለያየው መልኩ ቢለያይ ግን ገና መልኩን ሲያየው እኛ ሙዝ፣ ብርቱካን እና ሌሎች ፍራፍሬዎችን በማየት ብቻ ምን አይነት ጣዕም እንዳላቸው በአእምሯችን እንደምንገምተው ይህንንማ አውቀዋለሁ በማለት ፍላጎት ይቀንሳልና ጀነት ውስጥ አላህ ተመሳሳይ አድርጎ ደግሞ ጣዕሙ የተለያየ አድርጎታል እና ኩለማ ሩዚቁ በተመገቡ ቁጥር ሲሳይ በቀረበላቸው ቁጥር ሚንሃ ከሷ ከአትክልት ስፍራ ሚን ሰመረቲን ከፍሬ ሪዝቀን ሲሳይን በተሰጡ ቁጥር ቃሉ ሀዘ ለዚ ሩዚቅና ሚን ቀብሉ ይህ ከዚህ በፊት የተሰጠነው ነው እኮ እናውቀዋለን ይላሉ። ወውቱ ቢሂ ሙተሻቢሃን በመልክ የተመሳሰለውን በጣም የተለያየውን ነገር ነው የተሰጣቸው። ኡቱ ወኡቱ ቢሂ ወደ እነሱ የተመጣው ማለት ነው። ወኡቱ ማለት የተመጣው አታያቴ ነው። ኡቱ ቢሂ ሙተሻቢሃን ወደ እነሱ የተመጣው ነገር አታ ቢ ማለት የሆነ ነገር ይዞ መጣ ማለት ነው። አታ አይደለም። አታ ዩቲ ኢታአን ነው። አታ ያቲ ኢትያንን ነው። ይሄ ኢትያን ነው። ወኡቱ ቢሂ አታ ቢሂ ማለት ይዞ መጣ ነው። ወኡቱ ቢሂ ሙተሻቢሃን ከዚህ በፊት የተሰጡትን ፍሬዎች በመልክ የሚመስል በጣም የተለየን ነገር ነው የተሰጡት። ወለሁም ፊሃ ለነሱም በውስጡ አለላቸው አዝዋጁ ሙጠኸረቱን ንጹህ የሆኑ ጥንዶች ይላል። በጀነት ውስጥ ለእያንዳንዱ ወንድ ሚስት አለው፣ ለእያንዳንዷ ሴት ባል አላት። ጀነት ውስጥ ወንደላጤ የለም፣ አሮጊትም ሽማግሌም እንደሌለ ሁሉ ማለት ነው። ለዚህ የጀነት ጥንዶች ሴቶቹ ሀይድ፣ የወሊድ ደም፣ የተለያዩ ቆሻሻዎች አይታዩአቸውም፣ ሁሌ ደናግል ናቸው። ወለሁም ፊሃ አዝዋጁ ሙጠኸረቱን ለነሱም በውስጧ ከእነኚህ ቆሻሻዎች የጠሩ ጥንዶች አሏቸው። ወሁም ፊሃ ኻሊዱን እነርሱም በውስጧ ዘውታሪዎች ሲሆኑ ይኖራሉ። ኢነላሀ ላ የስተሕዪ አን የድሪበ መሰለን ማ